ሰላም ጤና ይስጥልን። ዛሬ በአገር አቀፍ ደረጃ በሚካሄድ አንድ ጀንበር ችግኝ ተከላ መርሃ ግብር ላይ እንገኛለን። በርካታ የህብረተሰብ ክፍሎች በማለዳ ተገኝተው የዚህ ታሪካዊ በጎ ፈቃድ አገልግሎት አካል በመሆን ላይ ይገኛሉ። ዛሬ ከተሳታፊዎች ጋር ያደረግነውን ቆይታና የነበራቸውን ተሳትፎ ይዘንላችሁ ቀርበናል። አብራችሁን ቆዩ። ስሜ ሳገኘው ስሜ ይባላል። የሚኖረው እዚሁ ቂርቆስ ክፍለ ከተማ ወረዳ 4 ላይ ነው። አሁን የተገናኘንበት ዋናው አንድ ጀንበር ተከላ 8ኛ ዙር ችግኝ ተከላ ላይ ነው ያለነው። እና በጣም ደባቡ በጣም ደስ በሚል ሁኔታ እየተተከለ ነው። ህዝቡ በንቅስና በንቅናቄ ወጥቶ እየሰራ ነው። በተያዘን 8 ሚሊዮን እቅድ ያሳካነው ነው የምንገኘውና በጣም የሚያስደስት ያለንበት ሁኔታ። ከዛ ባሻገር ደግሞ ችግኝ መትከል ብቻ ሳይሆን ለቀጣይ ደግሞ እነዚህ የተተከሉ ችግኞች ተክለው አብበው ለከተማው ውበት ጥሩ ንፋስ የሚገኝበት ሁኔታ ነውና እዚህ ላይ ደግሞ ሁሉም የተከለውን ችግኝ መንከባከብ ይኖርበታል ብዬ አምናለሁ። እኔም ብሆን የተከልኳቸው ችግኞች መለስ ቀለስ ያኩን አያቸዋለሁና የሁሉም ይሄ ደግሞ የሁሉም ኢትዮጵያዊ ኃላፊነት ነው። ምክንያቱም ለሀገር ልማት ጥሩ አየር ለማግኘት ገጽታውን ራሱ እንደሚታወቀው ሀገራችን ልማት ላይ ናት ያለችውና በዚህ በኮሪደር ልማት የተለያዩ ትላልቅ ስራዎች የተሰሩበት ውበቷ አዲስ አበባ እንደ ስሟ ውብና ምቹ የሆነችበት ሁኔታ ላይ ያለና ተጨማሪ ደግሞ እነዚህ የምንተክላቸው ችግኞች ለከተማዋ ውበትም ድምቀትም ንጹህ አየር ለማግኘትም ስለሚረዳን ሁላችንም የተተከለውን ችግኝ መከባከብ አለብን ብዬ አምናለሁ። አመሰግናለሁ። ስሜ አብይ ጌቱ ይባላል። ከወረዳችን ወረዳ 4 ችግኝ ተከላ ፕሮግራም የመጣ ነው። የችግኝ ተከላ ፕሮግራሙ ተሳትፎ በጣም መልካም ጥሩ የሚባል ፕሮግራም አድርገናል። ችግኞቹ እንዲጸድቁና እንድንከባከብ የተለያየ ጊዜ ፕሮግራም ስናደርግ ነበር። አሁን ግን ባለው ችግኞቹን በደንብ አድርገን ተንከባክበን ተክለን መትከል ብቻ ትርጉም የለውም። መንከባከብና ማለት ይጠበቅብናል ብዬ መልእክቴን አስተላልፋለሁ። አመሰግናለሁ። እኔ ፍቃዱ ቶላ ይባላል። የአንድ ጀንበር ችግኝ ላይ በመገኘቴ በጣም ደስ ብሎኛል። ይሁን ለአካሎቱ ችግኙ ሲተክል በማየቴ ደስ ብሎኛል። እኔም የችግኙ ተካይ አካል በመሆኔ በጣም የተሰማኝ ደስታ ጥሩ ነው እላለሁ። ይህ ችግኝ መተከል ምን አይነት ፋይዳ አለው ብለህ ታስባለህ? ለከተማም እንደ ሀገር ይህ ችግኝ መተከል በጣም ፋይዳ አለው። ለብዙ ለትውልድም ለምንም ጥሩ አስተዋጽኦ አለው። ለአየር መዛባት ለተለያዩ ነገሮች ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። ያ ችግኙ ወደፊትም መቀጠል አለበት ብዬ አስባለሁ። ችግኝ መቋረጥ የለበትም ብዬ አስባለሁ። ብዙ ጊዜ ያው የተለመደው ችግኝ ተክለን ዞር ብለን መንከባከብ ሆነ እነዛን ውሃ ማጠጣት መንከባከብ የለም። ስለዚህ ያንን እንድናስቀጥል ችግኞች እንዲያድጉ ምን አይነት መልዕክት ማስተላለፍ? ይሄ ችግኝ እንደዚህ እኛ ሁላችንም አሁን ተክለናል። በአንድ ጀንበር ሁላችንም ወጥተን እንደተከለው በአንድ ጀንበር ደግሞ እየወጣን በየቀኑ እየመጣን በየአካባቢያችን ላይ የተከለውን ያለውን ችግኝ መተን መንከባከብ አለብን። ውሃ ማጠጣት አለብን። እንዴት ነው ይሄን ችግኝ የተከልኩት ችግኝ ምን ላይ ደረሰ ብሎ መከታተሉ ጥሩ ነው እላለሁ። ይሄ ነገር መቀጠል አለበት። ከመትከሉ ውጪ መከታተሉ ደግሞ ጥሩ ነው እላለሁ። እንግዲህ ተመልካቾቻችንና አድማጮቻችን ዛሬ ከተለያዩ ህብረተሰብ ክፍሎች ጋር ያደረግነው ቆይታ ይህን ይመስል ነበረ። ችግኝ መትከል የመጀመሪያ እንጂ መጨረሻ አይደለም። የተተከሉትን እንዲጸድቁና እንዲያድጉ የመንከባከብ ኃላፊነታችንን እንወጣ። ስላደመጣችሁንና ስለተከታተላችሁን እናመሰግናለን።